ማክዶናልድ አንዳንድ ነገር ልንገራችሁ። ማክዶናልድ እንደሚታወቀው አሜሪካ ላይ ነው የተጀመረው እና እንደ አውሮፓውያኖች አቆጣጠር ከ1940 ጀምሮ ካሊፎርኒያ ላይ ነው የተመሰረተው ማክዶናልድ። እዚህ ካናዳ ላይ ደግሞ 1967 ጀምሮ ነው የተመሰረተው እና በጣም ጸዴ ፋስት ፉድ ያለበት ቤት ነው። በርገር ብትሉ የፈለጋችሁትን ነገር ሁሉንም ትኩስ ነገር እኔ እንደኔ አሁን አልናገርም፣ ግን የኔ ፋቮራይት የትኛው እንደሆነ አይተነው አጠቃላይ ካየነው በኋላ ነግራችኋለሁ። ለዛሬ የሚሆነው ደግሞ ማክዶናልድ ነው። ማክዶናልድ ሂደን ምግባቸውን ቀምሰን ሁሉን ነገር አይተን ዋጋቸውን ከነ ፕራይሳቸው ነው የምናወዳድረው። ጥፍጥናው ብቻ ሳይሆን ከነ ፕራይሳቸው ነው የምናወዳድረው እና ለማንኛውም ሌትስ ጎ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ሌትስ ጎ። ቪዲዮቻችሁ ጥያቄ የእንትን ምን ነበረ የኡበር ቭሎግ ስራልን እያላችሁ ነበረ። በሆነ ነገር ስላልተመቻቸልኝ ነው እና የኡበሩን ቭሎግ በደንብ ጸዴ አድርጌ ላይክ እንደ ቻሌንጅ አድርጌውም ሰርች ያሳያችኋለሁ። ላይክ ምን ያክል እንትን እንደሆነ ምናምን ምን ያክል አድካሚም እንደሆነ ምናምን ብቻ ያለውን ነገር ሁሉንም ለማሳየት ሞክራለሁ እና ለማንኛውም ትንሽ ጊዜ ጠብቁኝ፣ እሱንም እሰራለሁ ብያለሁ። ይመቻችሁ። እናንተ ብቻ ላይክ ሼር አድርጉ እንጂ እኔ የማልፈራው ነገር የለም። ብዙዎቻችሁ ጥያቄ ካሜራ አይደለም ቪዲዮ ኤዲቲንግ ምናምን ብቻ ብዙ ጥያቄ አለ እና ደግሞ እነሱን ሁሉም በጊዜው ይሆናል። በየጊዜው ለማስተካከል ሞክራለሁ። ካሜራ ኤዲቲንጉን በተሻለ ሁሉም ነገር በጊዜው ስለሚሆን እና ደግሞ ዩቲዩቡን በደንብ ከፍ ያደረግነው ስንሄድ ሁሉም ነገር አብሮ ከፍ ይላል ያስባለሁ እና ለማንኛውም እናንተ ላይክ ሰብስክራይብ ማድረጋችሁ እንዳረሱ። ወደፊት ደግሞ አሁን ክረምቱ አልቆ ሳመር ሲገባ ደግሞ ሌላ ታሪክ የሆነ ቪዲዮ ነው። ምክንያቱም እዛኔ እንደፈለኩ መቅረጽ እችላለሁ። እንደፈለኩ በቃ ብርድ የለም ምን የለም ቢች እየሄድን ምናምን በቃ ያባበደ ቭሎግ ለመስራት አስቤያለሁ እና አሁን ክረምቱ በጣም እንትን ነው፣ በጣም አዝግ ነው፣ በጣም ነው የሚበርደው። በዛ ላይ ምናምን ወጥተው ቪዲዮ ለመስራት ብዙም በጣም ያስቸግራል። ይሄንንም ለእናንተ ይየራስ ብቻ ለማንኛውም እናንተ ብቻ ላይክ ሼር ካረጋችሁ የትም እንሄዳለን ለመሄድ ሞክራለሁ። አርሞ ቲክቶክም አሁን አይ ቲንክ ይሄን ቪዲዮ ሰራ 97600 ገብተናል አይ ቲንክ እና ደግሞ ሄዳችሁ እሱንም ፎሎ አድርጉኝ። እዚህ ጋርም 97000 እንደምንገባ አምናለሁ። አርሞ ለሱ እየሰራው ነው። ብቻ ሁላችሁም ፍቅራችሁን አሳዩኝ እና ደግሞ መስተካከል ያለበትን በየጊዜው ምን መደረግ እንዳለበት ምናምን እናንተም ንገሩኝ። እኔም በቻልኩት አቅም ለማስተካከል ሞክራለሁ። ወዳችኋለሁ። ይኸው ከጀርባዬ እንደምታዩት ማክዶናልድስ ደርሰናል እና ለማንኛውም መኪናችን እዚህ ጋር ፓርክ አድርገናል። እንዘጋና ወደ ማክዶናልድ ወደ ውስጡ እንገባለን። እንደምታዩት ከውጪው እንደዚህ ነው። መኪና ይዣለሁ እኮ በእንትንም መግባት እችላለሁ። ምን በድራይቨር ስሩ ገብቼ በመኪናው ገዝቼ ማለት እችላለሁ። ግን ለእናንተ ሞር ውስጡን ለማሳየት በሚለው ነው። ይመቻችሁ። ሌትስ ጎ። ብዙም ሰው የለም ዛሬ አሮን ነው እና በስክሪን ነው ማዘው። ኦኬ እዚህ ጋር እንደምታዩት ከዛ አሁን እዚህ ጋር እንደምታዩት ስታርት ኦርደር እናደርገዋለን። ከዛ ኢቲን ኦር ቴክ አውት እዚህ መብላት ከፈለጋችሁ ኢቲን የሚለውን ከዛ መውጣት ከፈለጋችሁ ደግሞ ቴክ አውት ነው። ከዛ ኢቲን እናደርገዋለን። ከዛ እዚህ ውስጥ በርገር እኔ አሁን የፈለኩት ጧት ስለሆነ በርገር ነው የፈለኩት በርገር። ከዛ እዚህ ጋር አሉ እዚህ ጋር የእንትንም አለ ባይዜ የአሳማም አይ ቲንክ አለ እና እነሱን በመጠንቀቅ አለባችሁ። እኔ የምፈልገው ይሄኛው ቢግ ማክ አለ ደብል ቢግ ማክ አለ። እኔ የምፈልገው ደብሉ ቢሆን ይሻላል። ደብል ቢግ ማኩ 8 ብር ከ99 ሳንቲም ነው ደብል ቢግ ማክ። ከዛ ነው ይሄኛው ከነ ፍራይስ እና ከነ ኮካው አጠቃላይ $13 የሚሆን ይምጣለው ያሉ። ከዛ እንደዚህ መሆን ይችላል። ከዛ ይሄኛው ደግሞ ከሆነ ብቻ 13 ነው የሚሆነው እና ለምን ይሄኛውን አላረገውም? ኮምቦውን ማለት ነው። ኮምቦ ሲሆን ፍራይስ እና ኮካ ኮላ አለው በርገር አለው ማለት ነው። ሌትስ ጎ ይሄኛው። ከዛ የቺፕሱን መምረጥ አለባችሁ። ከዛ ይሄኛውን እናረጋዋለን ማለት ነው ቺፕሱን። ከዛ ላርጅ ኦር ሚዲየሙን እናረጋዋለን። ያ ላርጁን ካረግን ደግሞ $1 ተጨማሪ እንከፍላለን ማለት ነው። ድሪንክ
ድሪንክ ከዚህ ውስጥ ማዘዝ ትችላላችሁ። እኔ እንትን ነው ማዘው ማለት ነው። ቡና ኮካ በዚህ ሰዓት አያስፈልግም። እንትን ቡና እናዛለን ማለት ነው። የታለ ቡና ቡና የለም እንዴ? ምን እሺ ቡና ነው እኔ የምፈልገው። እሺ እዚህ ጋር ይሄኛው አይ ቲንክ ይሄኛው መሰለኝ ሚዲየም ክሬም አድ ማድረግ ትችላላችሁ። እኔ ክሬም 3 ክሬም ሚልክ ደግሞ 1 ከዛ ሹገር 3 ኖ ሹገር 4 እና ይሄኛው ሌሎቹ አሮ ነው ምን ይሄኛውን አላቃቸውም። ኤስፕሬሶ አይ ቲንክ አሮ ነው እና ለምንኛው ይሄኛው ነው አውድ እስኪ አንድ እናደርገውና ከዛ ይሄኛው ምንም ብር አያስጨምርባችሁም። ኦሬዲ ከፍላችሁታል። ከዛ አጠቃላይ ሴፍ ቼንጅ ታደርጉታላችሁ። ከዛ ከዚህ ውስጥ ኖ ዚስ ታይም ይሄኛውን አድ ማድረግ ትችላላችሁ። አድ አድርጉ አለኝ። እኔ አልፈልግም። ኖ ዚስ ታይም ነው ማለት። ከዛ ይሄን እንትን ብሎ ኦሬዲ መጥቶልኛል። አርት ኦርደር አደርገዋለሁ። አርት ኦርደር ከዛ $13 ነው ቪው ማይ ኦርደር አደርገዋለሁ ከዚህ ጋር። ከዛ እነዚህ ውስጥ አድ እንዳረግ ነው እየጠየቀኝ ያለው። ከዛ ኖት ቱዴ አደርገዋለሁ። ከዛ እዚህ ጋር ደግሞ ዶኔት ምናምን ለሰው ብር መላክ ምናምን ዶኔት አድርግ ይላል። ኖት ቱዴ አደርገዋለሁ። ከዛ አጠቃላይ 15 ብር ከነ ታክሱ ኖርማል ፕራይሱ $13 ከ79 ሳንቲም ነው እና ታክስ ደግሞ 1 ብር ከ79 ሳንቲም አጠቃላይ 15 ብር ከ58 ሳንቲም ማለት ነው። እና እዚህ ጋር ላይክ ይሄንን ደብል ማድረግ ከፈለጋችሁ እቺን አድ አርጋችሁ ደብል ማድረግ ትችላላችሁ። እቺኛዋም ማለት ነው። ግን እኔ ስለማልፈልግ ምንም ማድረግልኝም። እዚህ ጋር ኮምፕሊት ኦርደር አድርገዋለሁ። ከዛ እዚህ ጋር መክፈል ትችላላችሁ ወይም እዛ ሄዳችሁ መክፈል ካሽ ከያዛችሁ ፔያት ካውንተር ብላችሁ ሪሲቱን ብቻ ይዛችሁ ሄዳችሁ መክፈል ትችላላችሁ። ፔይ ሂር ካልጋችሁ ደግሞ እዚሁ መክፈል ትችላላችሁ ማለት ነው። እዚህ ጋር እኔ እዚሁ ከፍላለሁ ማለት ነው። ፔይ ሂር ከዛ ፒክ አፕ ቴብል ሰርቪስ ኦር እዚህ ጋር እናንተ ተቀምጣችሁ እንዲመጣላችሁ ወይስ እዚህ ጋር እኔ ከዚህ ይዤ ስለሚሄድ ፒክ አፕ አዘ ካውንተር አድርገዋለሁ። ከዛ ክሬዲት ኦር ዴቢት ኦር ጊፍት ካርድ እኔ ዴቢት እና ክሬዲት ስላለኝ ዴቢት ካርዱ ማለት ነው። ከዛ እዚህ ጋር 15 ብር ከ58 ሳንቲም መጥቷል። በስልኬ ነው የምከፍለው። እንትን አደረግና እዚህ ጋር ካርዶች አሉኝ በካርዶቼ ይከፍላለሁ ማለት ነው። ከዛ እንደምታዩት አፕሩቭድ አድርጎኛል። አሁን እንትኑ ይመጣልኛል። ዱ ዩ ዋንት ፕሪንተር የስ እንትን ታደርጋለህ ማለት ነው። ከዛ እኮ እንትኑ እየሰራ አይደለም፣ ሪሲቱ እየሰራ አይደለም። ለማንኛውም እንትኔን ይቀበላለሁ ማለት ነው። ፒሳይ እና ለማንኛውም ኦርደር አድርገናል። ይመቻችሁ፣ እየጠበቅን ነው። ሶሪ I didn't get a ticket. It was the paper though, right? Okay. It's 10-11 if you're... Okay. እሺ ለማንኛውም ቲኬቱን አልወሰድኩም ነበርና ጠየቅኳት። ቲኬት አልወሰድኩም ስላት ፕሪንተሩ ስለማይሰራና ኦሬዲ እንትንህን ደርሶናል ብላኛለች እና እንጠብቃለን ማለት ነው። ላይክ ሼር ሰብስክራይብ ለምንድነው ማታረጉት ነው? ችግር አለባችሁ? የለባችሁ? ይመቻችሁ። ላይክ አድርጉ። ሼር ያዘዝኩት አንድ ቡና ነው። ቡና በርገር እና ፍራይስ ነው ያደረኩት እና ለሁሉም $15 ነው እና ደግሞ ከቀመስን በኋላ ደግሞ ሬት እናደርገዋለን ከ10። ፋይናሊ እዚህ ተቀምጠናል። አይ ቲንክ እዚህ ይሻላል። እንትን ጥግ ላይ ነው የተቀመጥነው እና ቆይ ላሳያችሁ። እና እዚህ ጋር ፍራይሳችን አለ። ፍራይሳችንን እዚህ ጋር እንገለብጠዋለን። ከዛ በርገራችንም እዚህ ጋር አለች። እሺ በርገራችንን ሰላጣ በሰላጣ ነው ያደርጉት። ኦኬ በርገራችንን እናውጣው። ለስማ ሚዩት ሰላጣ በሰላጣ አሪፍ ይመስለኛል። ከዛ እዚህ ጋር እንትናችን አለ። ከዛ እናውጣለን። እዚህ ጋር ናፕኪናችን አለ። ከዛ ላሳያችሁ አሁን ምን እንደሚመስል። ኦኬ ፍራይሳችን ይሄንን ይመስላል። ፍራይሳችን እዚህ ጋር ደግሞ በርገራችን ይሄንን ይመስላል። ደብል ነው ያለው። ከመሃል ዳቦ አለው፣ ከስር ደግሞ እንትን አለው። እዚህ ጋር ደግሞ ፍራይስ አለ ማለት ነው። እስኪ ደግሞ አጠቃላይ ያወጣ ነው
አጠቃላይ አሁን እዚህ ጋር ዋጋው የለም $15 ነው ቅድም እንዳልኳችሁ ማለት ነው $15 ነው። አሁን ደግሞ ቀምሰን ደግሞ እንትኑን የምናሳያችኋለን ማለት ነው። ፕራይሱ እኔ የማክዶናልድ ሁሌ ማለት ሁሌ ያበደ በቃ ሁሌ ማለት ነው በጣም የሚጣፍጠው። በነገራችን ላይ ሰዓት ሊያ ከቀኑ 7:44 ነው። እስካሁን ምግብ አልበላውም። ለምን እንደሆነ አላውቅም። ከዛ አሁን እዚህ ጋር ቡናችን አለች። ቡናችን እንደምታዩት በቃ ሌላ ታሪክ በስመአብ ያበደው ነው ማሪውን። እኔ ሲጀመር የማክዶናልድ ቡና ይመቸኛል። ከዛው በርገራችንን እንትን እንዳለን ማለት ነው። በስመአብ ሌላ ታሪክ በጣም ነው የሚጣፍጠው በርገሩ። እንትን ምን እንደሚያጣፍጥ ታውቃላችሁ? ቺዙ ሌላ ታሪክ ነው። ቺዙ ነው የሚያጣፍጠው በጣም። እኛም ጨርሰናል። እንደምታዩት ጋርቤጃችንን እንጥላለን። ቡናችን ብቻ ነው የቀረችው። ጋርቤጃችንን ጥለን ወደ ቤታችን እንሄዳለን ማለት ነው። ጋርቤጁን እዛ ጋር የምንጥለው ቆይ ላሳያችሁ። ይሄኛው እዚህ ጋር ነው የሚቀመጠው። ከዛ ቡና ስላለች ቡናዋን እዚህ ጋር ላስቀምጥና ከዛ ይሄንን እዚህ ውስጥ ገቱታላችሁ። ከዛ ይሄንን መልሳችሁ እዚህ ጋር ታስቀምጡታለን፣ ይወስዱታል ማለት ነው። ከዛ ቡናችንን እንይዛለን፣ ከዛ እንወጣለን ማለት ነው። ቴንኪው ማክዶናልድ ለነበረን ጊዜ እና ጋይስ፣ ለማንኛውም የዛሬ የማክዶናልድ ቪዲዮአችን ይሄንን ይመስል ነበር። ቀጣይ ደግሞ ቲም ሆርተን ሄደን አይተን ከዛ ከሁለቱ እናወዳድራለን፣ የትኛው የተሻለ እንደሆነ ነግራችኋለሁ ማለት ነው። ለማንኛውም እስከዚህ ቪዲዮን የተከታተላችሁ ሁላችሁንም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁንም አሁንም እንዳትረሱ። ይመቻችሁ። ምን አይነት ቪዲዮ ቀጣይ እንደሚሰራ ከሱ በኋላ ከቲም ሆርተን በኋላ ምን አይነት ቪዲዮ እንደሚሰራ ንገሩኝ ኮሜንት ላይ። ይመቻችሁ። ወዳችኋለሁ። ፒስ። ባይ ባይ ባይ።